ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ በወሳኝ ትምህርት መጥቻለሁ። ዛሬ የማሳያችሁ ከአንድ ሪትም ወደ ሌላ ሪትም ድረሙን ሊሆን ይችላል፣ ቤዙን ሊሆን ይችላል፣ የምንፈልገውን ኮርዶንም ፓዶንም ሊሆን ይችላል እንዴት ወደ ሌላ ሙቭ ማድረግ እንደምንችል ከአንዱ ሪትም ወስደን ወደ ሌላ ሪትም እንዴት ቼንጅ ማድረግ እንደምንችል አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ። ሰላም ጋይስ እንዴት ናችሁ? ዛሬ ያው ተምብሊኑ ላይ እንዳያችሁት ከአንድ ስታይል ወደ ሌላ ስታይል ድረሙን ሊሆን ይችላል፣ ቤዙን ሊሆን ይችላል፣ ኮርዱን ሊሆን ይችላል እንዴት መውሰድ እንደምንችል ነው ማሳያችሁ። ቀጥታ ወደ ፕሮሰሱ እንሄዳለን። ሶ ጋይስ በመጀመሪያ ሪትም እንመርጣለን። እኔ አንድ ሪትም እመርጣለሁ። ጋይስ ቴምፖቹ ተመሳሳይ መሆን አለበት። ቴምፖ ተመሳሳይ መሆን አለበት። ሶ እኔ አሁን ይሄ ሳሚ ሬጌ የሚለው አለ ጋይስ ከታያችሁ እዚህ ጋር ሳሚ ሬጌ የምትለዋል እሷን የፈለኩት። ሶ እሱን ከመረጥኩኝ በኋላ ሜኒው እንገባለን። ሜኒው ከገባን በኋላ እዚህ ጋር ሜኒው እንገባለን። ከዛ ስታይል ክሬተር ከገባን በኋላ ኦልሬዲ የመረጥኳት ሪትም ላይ ታያችሁ ላይ ሳሚ ሬጌ ትላለች። ሶ አሁን የምንገባው አሰምብሊ ላይ ነው። አሰምብሊ ከገባን በኋላ ይሄው ሳሚ ሬጌ የመረጥኳት አለች። ሶ አሁን እኔ እዚህ ጋር ሲን መቀየር ፈለኩኝ። አሁን ሲን ስሟት እዚህ ሬጌው ላይ ሲቺ ነች። ግን ሲን አሁን ጉራጊኛ ስታይል ከሬጌ ቀጥታ ወደ ጉራጊኛ መቀየር ፈልጌ ወደ ጉራጊኛ ስታይል መቀየር ስለፈለኩኝ ምን አደርጋለሁ? ሌላ ልንቀይር ያሰብነው ጉራጊኛ ስታይል እንትናችን ላይ መኖር አለበት ፍላሻችን ላይ። ሶ ጋይስ እንደምታዩት እዚህ ጋር ሪትሟን ከሪትሟን ጀምሮ እስከ ፕሬዝ ቱ ድረስ አለ ሁሉም ማለት ነው። ምን እናደርጋለን? አሁን እዚህ ጋር እንነካታለን። እቺን ስንነካት ወደ ፍላሿ መጣን። ሶ ወደ ጉራጊኛው ሪትም ሄደን እኔ ጉራጌ የሚለውን ነካዋለሁ። ከዛ ኤግዚት እንለዋለን። ድረሙን ብቻ ቀይሮልኛል የመጀመሪያው ሪትም ማለት ነው። ሶ ሁሉንም ነው የምንቀይረው። ሁሉንም እየሄድኩኝ ጉራጌ የሚለውን ቼንጅ አደርጋለሁ። ኤግዚት እላለሁ፣ እገባለሁ፣ ጉራጌ እላለሁ። ቼንጅ ያላረኩት የዛኛው ስታይል ስለሚቀር ሁሉንም ነው ቼንጅ ማድረግ ያለብን ጋይስ። ቼንጅ አደርገዋለሁ ሁሉንም እያንዳንዱ ነው የገባን። ከዛ ኤግዚት እያለን ጉራጌ ኤግዚት። ሶ አሁን ጋይስ እንደምታዩት እዚህ ጋር ይታያቸዋል የደበዘዘ መሰለኝ። ሶ ጉራግኛ የሚለውን ካረግን በኋላ አሁን ከፍተን እንሰማዋለን ጋይስ። አያችሁት? እዚህ ጋር ኤ ላይ ሳረገው ያው ሬጌ ነው። ድንገት ወደ ጉራግኛ መቀየር ሳልክ ሲለኝ ወደ ጉራግኛ ቀየረልኝ ማለት ነው ጋይስ። ሶ ይሄንን እንደዚህ አድርገን ከጨረስን በኋላ እዚህ ጋር ሴቭ እንላለን። ከዛ በኋላ ሴቭ ሂር እንለዋለን። ከዛ እዚህ ጋር በዛኛው ስታይል ሴቭ ላይ አድርገው ሲለኝ ሳሚ ሬጌ እና ጉራጌ አደርገዋለሁ ማለት ነው። ሶ ሁለቱ አንድ ላይ እንደተቀላቀሉ እንድለዩ ነው ማለት ነው። ሶ እዚህ ጋር ኦኬ እንላለን። ስለዚህ ሴቭ ሆኗል፣ እንወጣለን። አሁን እዚህ ላይ የመጀመሪያ ሪትማችን ይሄ ነው ሳሚ ሬጌ፣ ሲው ይሄ ነው ማለት ነው። ሲ ላይ ነበረው ማለት ነው። ሶ ቼንጅ ያደረግነው ደግሞ ይሄ ከላይ ያለው ነው። አያችሁት? ቼንጅ ነው። ሶ እንደዚህ እያደረግን ሁሉንም ቼንጅ ማድረግ እንችላለን ማለት ነው። ሌላ በጣም የሚጠቅሙ ቪዲዮዎችን ስለምሰራ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ ጋይስ። ቴንክ ዩ